ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ በሚጠቅም መረጃ ነግራችኋለሁኝ። በተለይ ፊኒሺንግ ስራ ላይ ያላችሁ ሰዎች ካላችሁ ወይም የስትራክቸር ስራችሁን አጠናቃችሁ ፊኒሺንግ ለመጀመር እያሰባችሁ ከሆነ ይሄ መረጃ በትክክል ይጠቅማችኋል። ይህን ቪዲዮ እስከ መጨረሻ በመከታተል ጊዜያችሁን፣ ገንዘባችሁን ቆጥቡ። ላለሁኝ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። ቪዲዮ ከተመቻችሁ ላይክ፣ ሼር አይረሳ። እንግዲህ ወደ ቪዲዮ ስንሄድ ብዙ ጊዜ ሰዎች የሚሰሩት ትልቅ ስህተት ምንድነው? የቤታቸው ግንባታ ወይም ዋና የስትራክቸር ፓርት ካለቀ በኋላ የፊኒሺንግ ስራው ቀላል ነው፣ ከዚህ በኋላ ከወጭም አንጻር ከስራም አንጻር ቀላል ነው ብለው ያስባሉ። ይሄ ግን ፈጽሞ የተሳሳተ ነው። ምክንያቱም ፊኒሺንግ ስራ ከስራም አንጻር በጣም ጥንቃቄ የሚፈልግ ትኩረት የሚፈልግ ስራ ነው። ከወጭ አንጻር ደግሞ በጣም ብዙ ወጭ የሚፈልግ ነው። ለምሳሌ የግራናይት፣ የአሉሚኒየም፣ የበሮች፣ የፈርኒቸር ነገሮች በሙሉ ፊኒሺንግ ስራ ላይ ነው የሚመጡት። ስለዚህ ፊኒሺንግ ስራ ከወጭም አንጻር ቀላል የሚባል አይደለም ማለት ነው እና የቤታችሁ ግንባታ ወይም ስትራክቸሩ ካለቀ በኋላ ምናልባትም ደግሞ የተጠናቀቀ ቤት አፓርትመንት ሊሆን ይችላል፣ ኮንዶሚኒየም ሊሆን ይችላል፣ ገዝታችሁ የፊኒሺንግ ስራውን ማስጀመር አስባችሁ ከሆነ እነዚህን የምነግራችሁን ትልቅ ቁልፍ የሆኑ ነጥቦችን ማስተዋልና ማየት ይኖርባችኋል ማለት ነው። ስለዚህ ወደ መጀመሪያው እንሂድ። አሁንም ሰብስክራይብ ያደርጋችሁ ካላችሁ ሰብስክራይብ አድርጉ። እንግዲህ የመጀመሪያው ነጥብ ምንድነው? በእጃችሁ ላይ ያለው ገንዘብ ምን ያክል ስራ እንደሚያሰራችሁና ስራውን ያስጨርሰኛል ወይስ አያስጨርሰኝም የሚለውን መለየት አለባችሁ። ይህም ማለት ምንድነው? ስራዎቹን በዝርዝር ማወቅ፣ የሚፈጀውን ገንዘብ በኦቱ ገበያ ማስላት ወይም ማነጻጸር ያስፈልጋል። ይሄ ስራችሁን በአግባቡ ለመስራትና ገንዘባችሁን በትክክል ለመጠቀም ይረዳችኋል ማለት ነው እና ስራው መካከል ላይ እንዳይቆምባችሁ፣ ስራው ሳይጠናቀቅ እናንተ አሰባችሁበት ቦታ ሳትደርሱ እጃችሁ ላይ ያለው ገንዘብ እንዳያልቅባችሁ መጀመሪያ እጃችሁ ላይ ያለውን ገንዘብ የስራውን ብዛት ከገንዘባችሁ ጋር አመጣጥናችሁ ስራችሁን ስኬጁል ማድረግ እንዲጠቅማችሁ ይህንን ነገር እጃችሁ ላይ ያለውን ገንዘብ ከምትሰሩት ስራ ጋር በንጽጽር ማየት ያስፈልጋል ማለት ነው። ይህ ወሳኝና የመጀመሪያው ነገር ነው። ወደ ሁለተኛው ስንሄድ የምታሰሩት ስራ ዲዛይኑን ቀድማችሁ ማወቅ እና መወሰን ይኖርባችኋል። ይህ ማለት የመብራት ሲስተም፣ የጂፕሰም ቦርድ ዲዛይን እና ሌሎች ከከለር አንጻር ከሳይዝ አንጻር እያንዳንዱን ነገር እናንተ በምትፈልጉት ልክ መጀመሪያ መወሰን አለባችሁ። ይህም በማድረጋችሁ ጊዜያችሁን፣ ገንዘባችሁን ከብክነት ትከላከላላችሁ። ሰው ሲመጣ ሀሳብ መቀየር፣ ሌላ ደግሞ ይሄ ትክክል አይደለም እንደዚህ ብታደርጉት የተሻለ ነገር ነበር ይላል። ምክንያቱም ሰው ሁል ጊዜ መጥቶ እሱ በሚያየው ልክ ነው አስተያየት የሚሰጠው። እሱ በተረዳው ልክ፣ እሱ በሚሰማው ስሜት ልክ ነው የእናንተን ነገር አያም። ስለዚህ እናንተ የራሳችሁን ነገር ፍላጎታችሁን አዳምጣችሁ እያንዳንዱን ከዲዛይን ከከለር ከሳይዝ ጨምሮ መጀመሪያ ምን እንደምታሰሩ ቤታችሁን ቀድማችሁ አእምሯችሁ ላይ ዲዛይን አድርጋችሁ መጨረስ አለባችሁ ማለት ነው። ይሄ ሁለተኛው ትልቁ ነጥብ ነው። ለምሳሌ የሚፈርስ ነገር ካለ፣ የሀሳብ ለውጥ ካለ ሁልጊዜ ጊዜያችሁም ገንዘባችሁ ነው እየባከነ የሚሄደው። ስለዚህ ቀድማችሁ ይሄንን አእምሯችሁ ላይ የምትሰሩትን ስራ በሙሉ ዲዛይን አድርጋችሁ ጨርሱ። ከለር መረጣ ላይ ለምን 2 ወር፣ 1 ወር፣ 15 ቀን፣ ሳምንት ለምን ትፈጃላችሁ? ብዙ ሰው ስታማክሩ ከለሩን ሳይዙ ምን ላድርገው ምናምን ብዙ ነገር፣ ያ ሲሆን ጊዜያችሁ ገንዘባችሁ እየባከነ ነው የሚሄደው። ይሄንን ነገር ሲሪየስ ጉዳይ ስለሆነ ቀድማችሁ የምታሰሩትን ስራ በትክክል ዲዛይኑን አእምሯችሁ ላይ ጨርሳችሁ መጀመር አለባችሁ። ሶስተኛው ነገር ምንድነው? ወደ ሶስተኛው ነጥብ ስንመጣ ጥራት ያላቸው እቃዎችን መምረጥ። ይህ ወሳኝ ነው። አንዳንዴ የዋጋ ቅናሽ ፈልጎ ወይም ከጊዜው እጃችሁ ላይ ካለው ብር አንጻር ለማብቃቃት ብላችሁ ኳሊቲው የወረደ እቃ መግዛት በኋላ ለብዙ ወጪ ነው የሚዳርጋችሁ። ይሄ ማለት በአጭር ጊዜ ይበላሻል፣ ለብዙ የጥገና ወጪ ይዳርጋል። ስለዚህ ጥራት ያላቸው እቃዎችን መምረጥ ይኖርባችኋል። ይህም በትክክል አንደኛ ከሻጩ፣ ሁለተኛ ከማርኩ፣ ሶስተኛ የሚሰራውን ባለሙያ በትክክል ይዛችሁ በመሄድ ስለ እቃው ጥራት ሰርቶበት የሚያውቅ ነው ወይ፣ ጋራንቲ ያለው ወይ የሚለውን ነገር በትክክል የእቃውን ጥራት ማጣራትና እርግጠኛ መሆን ይኖርባችኋል። ቀላል ብር ስለሆነ ዋጋ ቅናሽ ስለሆነ ብቻ ገንዘባችሁ ማፍሰስ የለባችሁም። እዚህ ላይ ትኩረት አድርጉ። አራተኛው ነገር ትክክለኛና ጎበዝ ባለሙያ መቅጠር ይኖርባችኋል። ስለዚህ እዚህ ላይ በአብዛኛው ሰው የሚሳሳተው ብዙ ሺዎችን በብዙ ሚሊዮን ብር ወይም በመቶ ሺዎች እቃ አውጥቶ ለ10 እና ለ20 ብር ሰራተኛ
ቅናሽ ሲፈልግ ይታያል። ሰራተኛ ቅናሽ ብር ሳይሆን መፈለግ ያለባችሁ ጎበዝ ሰራተኛ ነው የሚለው ነው። ብሩ ቀነሰ በዛ የሚለው ውስጥ አትግቡ። ምክንያቱም ብሩ ስለበዛም ጎበዝ ባለሙያ ነው ማለት አይደለም። ብሩ ሲቀንስ ደግሞ ብሩ ስለቀነሰ ብላችሁ ደግሞ ዝቅተኛ የሆነ በጣም ለማጅ ባለሙያ ጋር አስገብታችሁ ብዙ ገንዘብ ያወጣችሁበትን እቃ እንዲያበላሽባችሁ ወይም ውበቱን እንዲያጠፋባችሁ አትፍቀዱ። ስለዚህ ብዙ ጎበዝ ባለሙያዎች አሉ፣ ስለ ስራው የሚጠነቀቁ እጃቸው በጣም ቆንጆ የሆነ ባለሙያዎች አሉ። ሲቀጥል ደግሞ የገዛችሁትን እቃ እንደራሳቸው አድርገው ተጠንቅቀው የሚቆርጡ ተጠንቅቀው የሚጠቀሙ ባለሙያዎች አሉ፣ ኃላፊነት የሚሰማቸው። እነሱን በቤተሰብ ሊሆን ይችላል፣ በተለያየ ማረጋገጫ ሊሆን ይችላል፣ የሰሩትን ስራ በአካል በማየት ሊሆን ይችላል። ይህንን ቼክ አድርጉ። ብዙ የራሳችሁን ማወዳደሪያ የራሳችሁን ማስረጃ ይዛችሁ እነሱን እርግጠኛ መሆን ይኖርባችኋል ማለት ነው። ስለዚህ ቆንጆ ምርጥ የሆነ እቃ ብትገዙ ባለሙያው ነው የበለጠ ደግሞ ውብ አድርጎ ቤቱን ሊሰራ የሚችለው። ስለዚህ እዚህ ላይ ትኩረት አድርጉ። 5ኛው ነጥብ የስራ ቅደም ተከተል መጠበቅ። ይሄ ካላስፈላጊ ወጪዎች መዳን የምትችሉት አንደኛው የስራ ቅደም ተከተል በመጠበቅ ነው። የስራ ቅደም ተከተል ሲጠበቅ ስራው ሳይስተጓጎል በትክክል ያልቃል፣ ለከፍተኛ ወጪ አይዳርጋችሁም፣ እንዲሁም የሚያምር ሆኖ ሳይዝረከረክ ያልቃል ማለት ነው። የስራ ቅደም ተከተል ወሳኝ ነገር ነው። ለምሳሌ ቅድሚያ መሰራት ያለበትን ወደ መጨረሻ ካመጣችሁት ማፍረስ ሊኖር ይችላል። ከእንደገና መቆፈር፣ መቆርቆር፣ ከእንደገና ማበላሸት፣ ባለሙያ ከእንደገና ማምጣት፣ የተለያየ ነገር ስለሚከሰት የቅደም ተከተል ጉዳይ ሲሪየስ ጉዳይ ነው። እነዚህን ነገር ገና ስራውን ሳትጀምሩ ልታውቋቸው የሚገቡ ነጥቦች ናቸው። በ6ኛ ተጨማሪ ወጪዎች እንዳሉ መረዳትና ማስተዋል ይኖርባቸዋል። አንዳንድ ጊዜ 1 ሚሊዮን ይበቃናል ብላችሁ 1 ሚሊዮን ብቻ እጃችሁ ላይ ይዛችሁ ብትገቡ 1 ሚሊዮን 200 ሺህ ሊያስፈልጋችሁ ይችላል። ስለዚህ ሁልጊዜ ለስራችሁ ለምታሰሩት ስራ ከ10 እስከ 15 ወጪዎች እንዳሉ እስከ 10 እስከ 15% ወጪዎች እንዳሉባችሁ መዘጋጀት ይኖርባችኋል። ይሄ ማለት ለ1 ሚሊዮን ወጪ ወይም ለ1 ሚሊዮን ወጪ ከ100 ሺህ እስከ 150 ሺህ መጠባበቂያ ገንዘብ እጃችሁ ላይ መኖር አለበት። ቃል ሊጨምር ይችላል፣ ኳንቲቲው ከተለካው በላይ ሊመጣ ይችላል፣ ጫኛ አውራጅ ሊያስቸግራችሁ ይችላል፣ ትራንስፖርት ከጠበቃችሁት ውጭ ሊሆን ይችላል። ስለዚህ ከ10 እስከ 15% መጠባበቂያ ስኬጁል ካረጋችሁት ውጭ ከ10 እስከ 15% መጠባበቂያ ሊኖራችሁ ያስፈልጋል። 7ኛና የመጨረሻው ስራውን በየደረጃው መከታተል። በቃ አንዳንድ ባለቤቶች አላችሁ ቸል የምትሉ ሁሉን ነገር ባለሙያው ላይ፣ ሁሉን ነገር መሐንዲሱ ላይ፣ ሁሉን ነገር ምናምን ቸል የምትሉ። ስራው ቤቱ የናንተ ነው። ስራው የናንተ፣ ወጪ ያወጣችሁበት እናንተ ናችሁ። በየደረጃው ተከታተሉ። ለምሳሌ ሴራሚክ ተሰርቶ ካለቀ በኋላ ቀጣይ ምንድነው? ሴራሚኩ በመፈልገው ነው ወይ? ውሃ ቧንቧ ሲዘረጋ ሳኒቴሪ መስመር ከተዘረጋ በኋላ የምፈልገው ቦታ ላይ ነው ወይ? የቀረ ፖይንት የለም ወይ የሚለውን ቼክ ማድረግ። ሶኬት ሲዘረጋ አምፖሎች ይኖራሉ፣ ሶኬቶች ይኖራሉ፣ ማብሪያ ማጥፊያዎች። ለምሳሌ ኪችን ውስጥ ምንድን ነው የምጠቀመው? ፍሪጅ አለ፣ ኦቭን አለ፣ ምጣድ አለ፣ ስቶቭ አለ፣ ምናምን የተለያየ ነገር እና ለዛ በቂ የሆነ ሶኬት ተዘርግቶልኛል ብላችሁ ስራውን በየደረጃው በየደረሰበት ከምትፈልጉት አንጻር መጀመሪያ ላይ ዲዛይን ካረጋችሁት አንጻር ከሱ ጋር ነው ወይ ስራው እየተሰራ ያለው የሚለውን በየደረጃው መከታተል ይኖርባችኋል። ይሄ ችግር እንኳን ካለ ወይም ከምትፈልጉት ውጭ ከተሰርቶ ከሆነ ስራው ሳይጠናቀቅ ቶሎ መከታተልና የግድ ችግር ካለ ደግሞ ወዲያውኑ ለማስተካከል ይጠቅማችኋል። ስለዚህ እነዚህን ወሳኝ ነጥቦችን በመያዝ ጊዜያችሁን መቆጠብ ትችላላችሁ። ያላስፈላጊ ወጪዎችን መቆጠብ ትችላላችሁ። ስራው በተፈለገው ስኬጁልና በተፈለገው ጊዜ አጠናቃችሁ ለስራ ወይም ለመኖሪያነት ዝግጁ እንድታደርጉት ይጠቅማችኋል ማለት ነው እና ለማጠናቀቅ ያክል ፊኒሽንግ ስራ ቀላል የሚባል ስራ አይደለም። የቤታችሁን ውበት፣ ምቾት፣ የንብረታችሁን ዋጋ እንዲኖረው በቃ ዘላቂነት እንዲኖረው ንብረታችሁ ዋጋ ያለው መሆኑን የሚያሳየው በተጠቀማችሁትና በሰራችሁት ፊኒሽንግ ስራ ልክ ነው። ስለዚህ ጥራቱን በትክክል ጎበዝ ባለሙያ በመቅጠር ስራችሁን በየደረጃው በመከታተል ቤታችሁን ፊኒሽንግ ስራችሁን ቆንጆ አድርጋችሁ አሰሩ። ይህንን ካደረጋችሁ
ቤታችሁ ውብና ዘላቂ ለብዙ ዘመን የሚያገለግል ሰዎች አይናቸውን የሚጥሉበት ሰፍ የሚሉበት ቤት መሆን ይችላል። ልሽጠው ብትሉ፣ ልለውጠው ብትሉ፣ ላስይዘው ብትሉ በጣም የሚገርም ዋጋ ያወጣላችኋል። በዚህ ልክ ጥንቃቄ አድርጋችሁ ማሰራት ትችላላችሁ። እንግዲህ ፕሮግራማችን ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አትርሱ። ከተቻላችሁ ለሌሎች አድርሱልን። ከኛ ጋር ስለሆናችሁ በጣም በጣም እናመሰግናለን። በቀጣይ የትኛውን ቪዲዮ ምን አይነት ቪዲዮ በምን ጉዳይ እንዲሰራላችሁ የምትፈልጉትን ኮሜንት ላይ ያስቀምጡልኝ። ምናልባት ዋጋ ማወቅ የምትፈልጉት ኳሊቲ ማወቅ የምትፈልጉት ለምሳሌ እናንሳ ብንል የማርብል እና የግራናይት ልዩነት ማወቅ የምትፈልጉ ከሆነ ምናልባት ምሳሌ ነው የምነግራችሁ። የሁለቱ ልዩነት ማወቅ የምትፈልጉ ከሆነ ኮሜንት ላይ በዚህ ጉዳይ ቀጣይ ብሰራልን የምትሉትን ኮሜንት ላይ ያስቀምጡልን። እኔም ዝግጁ ነኝ። ከኔ ጋር ስለሆናችሁ በትዕግስት አመሰግናለሁኝ። ስለምታበረታቱኝም እጅግ አመሰግናለሁኝ። መልካም ጊዜ። ተባረኩ።